ሰላም ጤና ይስጥልኝ። ከነዚህ ከሁለት ሰዎች የማን ኃጢአት የከፋ ነው? እስኪ የራሳችሁን እይታ እንድታስቀምጡት ነው። አንደኛው ሐሰተኛ ነብይ የምንለው የራሱን ሐሳብ የሚናገር ከእግዚአብሔር ያልሰማውን ሰምቻለሁ ብሎ የሚናገር ብዙ ሰዎችን በተስፋ ብቻ እንዲሄዱ የሚያደርግ የሐሰት የውሸት ፈውስ ተናግሮ ሰዎች መድኃኒታቸውን አቆሞ እንዲሞቱ የሚያደርግ እኔን ባርኩኝ እኔን ስትባርኩኝ እግዚአብሔር ይባርካቸዋል ብሎ የሰዎቹን ንብረት እና ሀብት የሚበዘብዝ ሌባ፣ ብዙ ሰዎች በእግዚአብሔር ቃል ላይ መሰረት እንዳያደርጉ በትንቢት ላይ ብቻ እንዲኖሩ የሚያደርግ ልብ አንጠልጣይ የሆነ ግለሰብ ነው። መጽሐፍ ቅዱስ እንደዚህ አይነቱን ምን ብሎ ይናገራል? ብዙ ስለ ሐሰተኛ ነብይ የተናገረ ቢኖርም እነዚህ ሰዎች መጥተው ወደ ኢየሱስ ክርስቶስ ሲጠይቁት ምናሉ? በስም አጋንንትን አስወጣንም፣ በአዲስ ቋንቋ አልተናገርንም፣ በሽተኞችን አልፈወስንም ወይ ሲሉት ፈጽሞ ከቶ አላቃችሁም የተባሉት ግለሰቦች ናቸው። እነዚህ አይነት ሰዎች ከእግዚአብሔር ያልሆኑ ሰዎች ናቸው። መጽሐፍ ቅዱስ ፍርድ ይገባቸዋል ይላል። ለዚህ ሁለተኛ ደግሞ ቤተክርስቲያን ውስጥ ጥሩ ስም ያላት ቤተክርስቲያን ውስጥ ምናልባት ብዙ ጊዜ በአብያተ ክርስቲያናት ስም ውስጥ ያሉት ቤተክርስቲያን ውስጥ ሆነው እያገለገሉ ለመንጋው የማይራሩ ጨካኞች የእግዚአብሔርን መንግስት ሳይሆን የራሳቸውን መንግስት የሚገነቡ በቤተ ክርስቲያን ውስጥ በቡድን በቤተሰብ በቋንቋ በዘር ቡድን የሚቧድኑ ብዙ ሰዎች በእነሱ ምክንያት ከእግዚአብሔር ቤት ርቀው ወደ ዓለም ባክ እንዲያደርግ ያደረጉ አገልጋዮች፣ በጣም ብዙ ሰው በፓስተር ምክንያት ባክ አደረኩ እንዲባል በወንጌላዊ ምክንያት ባክ አደረኩ እስከሚባል ድረስ ኢየሱስ ክርስቶስ ለሰው ልጅ የከፈለውን የደሙን ዋጋ ደመከልብ የሚያደርጉ ኢየሱስ ወድጄለታለሁ ሞቼለታለሁ ያለውን ሰው ኢየሱስ ቢሞትለትም እኔ ግድ የለኝም ብለው ከቤተ ክርስቲያን የሚያባሩ በተለያየ መልኩ አታክ የሚያደርጉ ምዕመን መካከል ልዩነት የሚፈጥሩ እነሱን የሚደግፋቸውን ብቻ እድል ፈንታ የሚሰጡ እነሱን የሚቃወማቸውን በስጋ እየተገለጡ ከእግዚአብሔር ቤትና ከእግዚአብሔር መንግስት እንዲጠፉ ወደ ጨለማው መንግስት እንዲሄዱ የሚያደርጉ ለዚህ ምክንያት የሆኑትን የእግዚአብሔር ቃል እንደዚህ ብሎ ይናገራቸዋል። በእኔ ከሚያምኑት ከተናናሾች አንዱን ያሰናከለ ቢኖር የድንጋይ ወፍጮ በአንገቱ ላይ ተደርጎ ወደ ባህር ቢጣል ይሻለዋል ይላል። እነዚህ ሰዎች ፍርዳቸው እስከዚህም ድረስ እንደሚከብድ እግዚአብሔር ቃል ይናገራል። የትኛው ኃጢአት የከፋ ነው? የትኛው ተግባር የከፋ ነው? የሐሰተኛ ነቢያት ወይ በጥሩ ቤተክርስቲያን ውስጥ ሆነው የራሳቸውን መንግስት እየገነቡ ሰውን ከእግዚአብሔር መንግስት እንዲጠፋ ምክንያት ብንን ብሎ እንዲጠፋ የሚያደርጉ ብዙ ፓስተሮች እንዳሉ ብዙ ወንጌላውያን እንዳሉ እናውቃለን። ስለዚህ የማን ኃጢአት ይከፋል ብትሉ እኔ የማንም ኃጢአት የእንትና ይበልጣል አልልም። የሁለቱም ኃጢአት የከፋ ነው። የሁለቱም የነቢያቱን አክብጄ የነዚህን አላቀልም። ምክንያቱም የነቢያቱ በስጋም በመንፈስም ጉዳት ቢያደርግም ይሄ ደግሞ ከእግዚአብሔር መንግስት ከእግዚአብሔር ቤት እንዲርቅ በማድረግ ኢየሱስ ክርስቶስ የከፈለውን የደም ዋጋ ከንቱ ያደረጉ ደመከልብ ያደረጉ አገልጋዮች አሉ በኢትዮጵያ ቤተክርስቲያን ውስጥ። እኔ እንደዚህ አይነት ሰዎችን ለእንደዚህ አይነት ጥያቄ አንዱን ጅብ ቢበላ ይሻላል ወይ ነብር ቢበላ ይሻላል ብሎ እንደመጠየቅ ነው። ሁለቱም ክፎች ናቸው ማለት ነው። ሐሰተኛ ነቢያትም ክፉ ነው። በእግዚአብሔር ቤት ውስጥ ሆነው ክፋት የሚያደርጉ የእግዚአብሔርን መንግስታን የራሳቸውን መንግስት የሚገነቡ ለብዙ ሰዎች ከቤተ ክርስቲያን መጥፋት ምክንያት የሆኑ አልፎም ተርፎ የእግዚአብሔርን ድምጽ በትክክል ሳይሰሙ ብንን ብለው እንዲወጡ ወደ ሐሰተኛ ነቢያትነት እንዲገቡ ምክንያት የሆኑ ቤተ ክርስቲያን ውስጥ ያሉትም ስለሚሆኑ ሁለቱም ፍርድ እኩል ነው። የሁለቱም ኃጢአት እኩል ነው። የነቢያቱ አይበልጥም፣ የነዚህ አንስም። የኔ እይታ ነው።
በህይወታችሁ የገጠማችሁ ነገር ካለ ሼር አድርጉኝ። ታንክ ዩ